ውብ ነበረ። ከልብ እናመሰግናለን። ታፈረ አሰፋ የግዛቸው ሙላትን ገሩ መጀንን ነው ድንቅ አድርጎ ያቀረበልን። ከልብ እናመሰግናለን። መልካም እድል ይሁንልህ። ያዩት ታፈረ። ይሄኛው ደግሞ ወደ ሜዳ መተህ ዘና ብለህ ያቀረብከው መድረክ ነበር። አዎ አይደል? ዳንሱ ሁሉ አልተቀየረ። አንዳንዴ እኮ ሙዚቃው ለእናንተ ሲሰጥ በጣም ነው የሚያስታውቀው። እኛ ራሱ ራስታነው ምናምን ከዳኝነት ፈታ ብለን ነው የምንሰማውና በጣም አሪፍ ነበር። በጣም የገረመኝ ተመልከት እንጂ በሌሎቹ ሙዚቃና በዚህኛው ሙዚቃ ልዩነት የነበረው ባንድ እንኳን በዚህ ግሩፕ ላይ ቮሊዩሙ ከፍ ብሎ ድምፁ በጣም ይወረወር ነበር። ሰምታችሁታል? በጣም በቃ ይሄ ማለት እንግዲህ አንተ ጋር አንድ ነገር አለ። እሷን አትልቀቅ እኮ ነው። ቅድም በቃ ተናድጄ ነው በዚህ ማምርጫ ስተን የለ ወይም ደግሞ ታፈረ አስፈቅድና እኔ ዜማ ልብራት። ምክንያቱም በጣም አሪፍ መልስ ነው የመለሰው ማለት እንደዚህ ይለኛል። ለምሳሌ በቃ በጣም ነው የምታቆስሉት። አንደኛ ትወጣና ቀጥሎ እንደገና ከሚወጣው ጋር ስናይ እኮ እንደመቅጣለን። ይሄ ነው መሆን የሌለበት። በቃ ፒየሳችሁን መጠበቅ። በቃ ይሄን ቅድም ብሏል። በቃ ከቁርስ ላይ የሚያወሩት ማለት ነው እና ቁርስ ላይ የሚያወሩት በቃ ቁርስ ላይ እና የሚያወሩት በቃ እሱ ነው ማለት ነው። ስለዚህ እሱን ያዙ በቃ። ስለዚህ ምናልባት ብሩኬ ቁርስ ምንበላው የምናጠጣቀው ይሄን ከመረጥ ያለ አንደኛ ይወጣል። ቤቱን ማስታወቂያ እንዳይደገም አለ። አዎ ስለዚህ በቃ ይሄንን ዘፈን ብትመርጡ ኖሮ በቃ አንደኛ ፎቶ ነበር የሚለው ነው ማለት ነው። ስለዚህ እሱ ላይ እንዳትሸወድ። ይሄ ድምጽ ነው በኋላ ደግሞ አንሰማው። በአንደኛው ዙር ሰምተን በሁለተኛው ዙር አንሰማው እና አንዳንዴ ስትወድቁ ችግሩ ሁሉ ብዙ እያንዳንዳችሁ ፋን አላችሁ። ገባኝ? አንዳንዴ ሳቄ ይመጣልና በአንዳንድ ሚዲያ ላይ ወይ ደግሞ ቲክቶክ ላይ ዋሬቨር ይጻፋል ማለት ነው። ወደኛ ይዞራል ፊታችሁ ኦዲየንስ ያዞራል ማለት ነው። እያንዳንዳችሁ እንደምትደግፉት እኛም እንደግፋችኋለን። ግን በቃ ችግራችሁ